ይህ ሰው የአውቶሞቲቭ ኢንዱስትሪውን ሙሉ በሙሉ በመለወጥ ዓለም ላይ በጣም ታዋቂና ስኬታማ የሆነን ካምፓኒ መመስረት ችሏል። የዚህም ካምፓኒ ስም ቶዮታ አውቶሞቢል ሲሆን የመስራቹም ስም ኪችሮ ቶዮዳ ይባላል። ገና ጃፓን ከአንደኛው ዓለም ጦርነት እያገገመች በነበረችበት ጊዜ አንድ ወጣት ልጅ ደፍሮ ትልቅ ነገርን አሰበ። ሐሳቡም መኪናዎችን መስራት ነበር። የዚህን አስደናቂ ሰው የስኬት ታሪክ ለማየት ሁላችሁም ሰብስክራይብ እና ላይክ በማድረግ ለሚቀጥሉት ደቂቃዎች ከኔ ጋር ቆዩ። ኪችሮ ቶዮዳ በ1894 እንደ አውሮፓውያን አቆጣጠር ተወለደ። እንደ ድል ሆኖም ቶዮታ ያደገው ከማሽነሪዎች ጋር ነበር። አባቱ ሳኪቺ ቶዮዳ በጣም ጠንካራ የማሽነሪ ሰራተኛ ነበር። እናም አባቱን እያየ ነበር የኢንጂነሪንግና የማሽነሪ ስራ ላይ ጉጉትና ተሰጥኦ ሊኖረው የቻለው። ኪችሮ ቶዮዳ የሁለተኛ ደረጃ ትምህርቱን ሲያጠናቅቅ ወደ አሜሪካ ሄዶ በመማር ተጨማሪ እውቀትና ችሎታን ጨምሮ ወደ ሀገሩ ጃፓን ላይ ተመለሰ። በተማረውና ባገኘው እውቀትም ሀገር ላይ እንዴት የራሱ የአውቶሞቢል ካምፓኒ በመመስረት ተሽከርካሪዎችን ማምረት እንደሚችል ማሰብ ጀመረ። በ1933 ኪችሮ ቶዮዳ አንድ ትልቅ እርምጃን ተራመደ። እሱም የራሱን ቶዮታ አውቶሞቢል ካምፓኒን መሰረተ። የመጀመሪያው ቶዮታ መኪናም ቶዮታ ኤኤ በ1936 በጃፓን መንገዶች ላይ መንሸራሸር ጀመረ። የቶዮታ ኤኤ ሞዴል መኪና የጃፓን የፈጠራ ችሎታ ለዓለም ማሳየት የቻለ ነበር። ግን ቀጣዩ መንገድ ቀላል አልነበረም። ካምፓኒው ኃይለኛ ፉክክርና የኢኮኖሚክ ችግሮችን ተጋፍቷል። በሁለተኛው የዓለም ጦርነት ቶዮዳ ሙሉ በሙሉ ፎከሱን ወደ ወታደራዊ ተሽከርካሪዎች በማድረግ መስራት ጀመረ። ጦርነቱ የቶዮታን አቅምን ሙሉ በሙሉ አማጦ የጨረሰ ነበር። ግን የኪችሮ ቶዮዳ የመሪነት ችሎታ ካምፓኒውን ከጦርነቱ ተሻግሮ እንዲያገግም አስችሎታል። ከጦርነቱ በኋላ ቶዮታ መልሶ ወደ ሲቪል ተሽከርካሪዎች በማተኮር ቶዮታ የሚለውን ስም በእያንዳንዱ ቤት እንዲገባ አስቻለው። ግን በ1950 ክፉ ጊዜ መጣ። ቶዮታ ትልቅ የፋይናንስ ችግር አጋጠሙ። እናም ኪችሮ ቶዮዳ አንድ ትልቅ ውሳኔን ወሰነ። ጀስት ኢን ታይም የተሰኘ የአመራረት ሲስተም አስተዋወቀ። የአመራረት ሲስተሙ በአውቶሞቢሉ ዘርፍ ትልቅ አብዮትን መፍጠር የቻለ ነበር። ጀስት ኢን ታይም የተሰኘው የአመራረት ሲስተም ሁሉ ነገር በተፈለገበት ሰዓት በማድረስ እና ተረፈ ምርትን በመቀነስ የምርትን መጠንና ጥራት ማሳደግ የሚችል ሲስተም ነበር። ይህ መንገድም ካምፓኒውን ከማዳን በተጨማሪ በአውቶሞቢል ኢንዱስትሪው መሪ እንዲሆን አስችሎታል። 1966 ቶዮታ ኮሮላ የምትባለውን መኪና አስተዋወቀ። ኮሮላ በታሪክ በጣም ከተሸጡ ተሽከርካሪዎች አንዱ ዋና ግንባር ቀደሟ ነበረች። የኪችሮ ቶዮዳ ህልም ተሽከርካሪዎችን ከመስራት ባሻገር ነው። የእሱ ህልም የተሻለ ነገር ለሁሉም ሰው በሁሉም ዓለም መፍጠር ነው። በሱ ጠንካራና በሳል የመሪነት ችሎታ ቶዮታ ትልቅ የፈጠራና የጥንካሬ ምሳሌ ለመሆን ችሏል። ኪችሮ ቶዮዳ አሁን ላይ በህይወት ባይኖሩም የሱ ሌጋሲ ግን ካምፓኒውን ወደፊት እየመራው ይገኛል። ኪችሮ ቶዮዳ ህይወቱ ያለፈው ገና በ1952 እንደ አውሮፓውያን አቆጣጠር ሲሆን የሱ ስም ግን በሰራው ታሪክና ተሽከርካሪዎች ምክንያት ከመቃብር በላይ ይኖራል። ከኪችሮ ቶዮዳ በፍላጎት፣ በጽናት፣ በታጋሽነትና ጠንክሮ በመስራት ሁሉንም ፈተናዎች መሻገር እንደሚቻል እንማራለን። ስለዚህ ሁላችንም የትም ሆነን ትልቅ ማሰብና ሐሳባችንን ማሳካት እንችላለን። አስተውሉ፣ ስኬት ከአንድ እርምጃ ይጀምራል። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። እንዲሁም ሐሳብና አስተያየታችሁን ኮሜንት ላይ አሳውቁኝ። በቀጣይ በሌላ አስገራሚና አስደናቂ የቢዝነስና የስኬት ታሪክ እስከምንገናኝ ባይ